በእግዚአብሔር ፈቃድ ውስጥ የሆነ ስኬት፣ በእግዚአብሔር ፈቃድ ውስጥ የሆነ ዲቫይን ኮኔክሽን፣ በእግዚአብሔር ፈቃድ ውስጥ የሆነ መከናወን በኢየሱስ ስም ያገኛችሁ። ባጭሩ ምን ማለቴ ነው? ዳዊት በአንድ ስፍራ ላይ በአንደኛ ሳሙኤል ምዕራፍ 30 ላይ ከባድ ነገር አጋጠመው እና ይኖርባት የነበረችው ጺቅላግ ከተማ ተቃጠለች። ብዙ ምርኮ ተወሰደበት። ሚስቶቹ፣ ልጆቹ ተወሰዱ። አብረውት ያሉት ሰዎች ጭምር ጥቃት ገጠማቸው እና በዛ ውስጥ ብዙ ሰዎች አንገራቸውን፣ ንዴታቸውን በሆነ መልኩ ሊገልጡ ሲሞክሩ ዳዊት ግን ልቡን በእግዚአብሔር አበረታ ይላል። ወዲያው ግን የእግዚአብሔርን ፈቃድ ነው የጠየቀው። እኛ ስሜታዊ ሆነን ብዙ የምናደርጋቸው ነገሮች አሉ፣ ግን ፈቃዱን መጠየቅ ይሆንልን። ዲስፐሬት ስትሆኑ መንበርከክ ይሆንላችሁ፣ ፈቃዱን መጠየቅ ይሆንላችሁ። ከዛ በኋላ እግዚአብሔር መልስ ሰጠው። ካህኑ አብያታር እሱን ተጠቅሞ እግዚአብሔር መልስ ሰጠው። ጣለው፣ ይከናወንልኛልን? ከዚህም በፊት ከዚህም በኋላ በህይወቱ ላይ ዳዊት የእግዚአብሔር ፈቃድ ሲጠይቅ ታዩታላችሁ። ልውጣን? ልሂድን? ይሆናልን? እያለ ይጠይቃል እና በአዲስ ኪዳንም ሐዋርያ ጳውሎስን ማየት ትችላላችሁ። ጌታ ኢየሱስንም ማየት ትችላላችሁ። ህይወቱን በተለይ ሐዋርያት ሥራ ምዕራፍ 16 ላይ ፖል ሲጠይቅ ታዩታላችሁ። እግዚአብሔርን ፈቃድ መንፈስ ቅዱስ ሲከለክለው ታያላችሁ። በኋላ ደግሞ በህልሙ ሲረዳ ታያላችሁ። በዛ ውስጥ ምን አለ ስትሉ የመጀመሪያው ነገር እርካታ አለ። በመታዘዝ ውስጥ ዲፕ የሆነ የህይወት እርካታ ያጋጥማቸዋል። ከዛ ባለፈ ግን መለቀቅ ይሆናል። ኮኔክሽን ይለቀቃል እና ዳዊት የሆነ ሰው ከነዚህ ከማራኪዎች ውስጥ የሆነ ሰው ተጥሎ ያገኛል። ኮኔክት ሲያደርገው ታያላችሁ። እነ ፖል ሊዲያ የምትባል የሐር ነጋዴ ስታገኛቸው ታያላችሁ እና when you follow that divine will የእግዚአብሔርን ፈቃድ ስትከተሉ እንዲህ ነው የሚሆነው። ዛሬ በዚህ በረከት ተባረካችኋለሁ። የእግዚአብሔር ፈቃድ ውስጥ ያለ መለቀቅ፣ የእግዚአብሔር ፈቃድ ውስጥ ያለ እርካታ፣ የእግዚአብሔር ፈቃድ ውስጥ ያለ ፕሮቪዥን በኢየሱስ ስም በሕይወታችሁ ላይ ያገኛችሁ። ተባረኩ።